ስደት አማኙን እውነተኛ አማኝን ከአስመሳይ አማኝ ይለያል ማለት ነው። እውነተኛ አማኝና እውነተኛ ያልሆነ አማኝ። ሌላው ስደት የእግዚአብሔር ክብር መገለጫ ነው ማለት ነው። የእግዚአብሔር ክብር የሚገለጥበት ነው። አንድ ሰው ሲሰደድ እግዚአብሔር ክብሩን ሊገልጥበት ይችላል። አማኝ በስደት ይበረታል፣ ይጸናል። አባቶቻችንም እንደሚሉት ምስማርና ክርስቲያን ሲመቱት ይበልጥ ይጠብቃል፣ ይበረታል ይላሉ። ምስማር ሲመታ የተለያዩ እንጨቶችን ያጣብቃል፣ ቤት እንዲሰራ ያደርጋል። ክርስቲያንም በፈተና ሲመታ በመከራ ሲንገላታ ይበልጥ ወደ ፈጣሪው እየጠበቀ የፈጣሪው የክብር መገለጫ እንዲሆን ያደርገዋል። ስለዚህ ክርስትናው ራሱ የተጀመረው በስደት ነው፣ ያለቀውን በመከራ ነው ማለት ነው። ይሄ መገንዘብ ግድ ይላል። እነን እያስቀደስኩ እየቆረብኩ እንዲየሆንኩ እንዴት እንዲህ አይነት ፈተና ይደርስብናል ካልን እንደው የክርስትና መልኩና ልኩ አልተረዳነውም ማለት ነው። መልኩ መጀመሪያ ስደት ነው የተጀመረው። እመቤታችን ልጇን ጸንሳ አልተመቻትም። በተመቻቸ ስፍራ አይደለም የወለደችው፣ ታውቃላችሁ። ወልዳ ራሱ የምታርፍበት ልጇን የምታሳድግበት ስፍራ አላገኘችም። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁና የተከበራችሁ ይህንን መንፈሳዊ ማዕድ ለመካፈል እግዚአብሔር የፈቀደላችሁ በዚህ መስኮት ይህንን ቃል እየሰማችሁ ያላችሁ ሁላችሁም እንደየእድሜ ክልላችሁ በልዑል እግዚአብሔር ፍጹም ሰላም እንደምን ከረማችሁ፣ እንደምን ሰነበታችሁ። አምላካችን ልዑል እግዚአብሔር በምህረት በቸርነት ጠብቆ ለዚህ ዕለትና ለዚህ ሰዓት ስላደረሰን ስሙ የተመሰገነ ይሁን። አሁን በሚኖረን አጭር ደቂቃ ለማስተላለፍ የመጣ ነው። የምናስተላልፈው መልእክት ስደትና ክርስትና በሚል ሲሆን ስደትንና ክርስትናን አስተሳስረን እንዴት አድርገን መኖር እንዳለብን፣ ስደትና ክርስትና እንዴት ተሳስረው የእግዚአብሔር መንግስት ሊያስወርሱ እንደሚችሉ ማሳየት የሚችል መልእክት ነው የምናስተላልፈው። እንደ መነሻ የመጽሐፍ ቅዱስ ቃል የምንጠቀመው በቅዱስ ጳውሎስ መልእክት ለልጁ ለቅዱስ ጢሞቴዎስ የጻፈለት መልእክቱ ሁለተኛ ጢሞቴዎስ ምዕራፍ 4 ከቁጥር 2 ላይ በጊዜውም አለጊዜውም ጽና የሚል ነው የሚሆነው። ይህንን ቃል ቅዱስ ጳውሎስ በጊዜውም ሲል በሚመችበት ጊዜ፣ ለስደት ባልተዳረግንበት ጊዜ፣ መውጣት መግባት በምንችልበት ጊዜ የሚወክል ሲሆን አለጊዜውም ማለት ደግሞ መንቀሳቀስ በማይቻልበት ጊዜ፣ ነፃነት በሌለበት ጊዜ ለሃይማኖት የሚከፈለውን ዋጋ በእስር ቤት ውስጥ ሆኖ ራሱ በሰንሰለት ተይዞ ለእግዚአብሔር ቃል ራስን አሳልፎ መስጠት የሚቻልበት መንገድ ከዚህ የበለጠ ነገር እንደሌለ ለማሳየት ነው። የመንፈስ ልጁን ቅዱስ ጢሞቴዎስን እሱ የክርስቶስ እስረኛ ሆኖ በሰንሰለት ውስጥ ሆኖ አንተ ልጄ ቅዱስ ጢሞቴዎስ በጊዜውም አለጊዜውም ጽና፣ ምከር፣ አስተምር ይለዋል። ከዚህ ርዕስ ተነስተን እንግዲህ በክርስትና አስተምህሮ